እንዳታሳልፈው። ምናልባት ይሄ መልእክት ላንቺ ላንተ ሊሆን ይችላል። እግዚአብሔር እኔን ረስቶኛል፣ ኧረ እኔ ትቶኛል እያልን ያለን ሰዎች እንኖር ይሆን? መጽሐፍ ቅዱሳችን ላይ በትንቢተ ኢሳይያስ ምዕራፍ 49 ላይ ጽዮን እንዲህ አለች ብሎ ይናገራል። አብረን እንየው እስኪ። ምዕራፍ 49 ትንቢተ ኢሳይያስ ቁጥር 14 ላይ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። ቁጥር 15 ላይ ነው። ወዲያው ምላሹን ሲሰጣት እናት የምታጠባውን ልጇን ልትረሳ ትችላለችን? ይሄ የሚሆን ነገር ለወለደችውስ ልጅ አትራራለትምን? በእርግጥ ነው የእናት ነገር የሚገባንና እናቶች የሆንን ሁላችን ይሄ ንግግር በደንብ አድርጎ ይገባናል። ያውም እዚህ ጋር የሚያነሳው ልጅ ያደገ ልጅ አይደለም፣ እየተራመደ ያለ ልጅ አይደለም፣ ራሱንም የቻለ ልጅ አይደለም። እንዴት አድርጎ ነው እያነጻጸረ ለጠየቀችው ጥያቄ፣ ላለችው ነገር፣ ላዘነችበት ነገር ምላሽ እየሰጣት ያለው? አንድን እናትና እየጠባ ያለ ልጇን ሁለቱ መካከል የሚኖረውን ግንኙነት አንስቶ ነው እየተናገረ ያለው። በእውኑ እናት የምታጠባውን ልጇን በሁሉ ነገር እሷ ላይ ጥገኛ የሆነውን ቢርበው፣ እንቅልፉ ቢመጣ፣ ቢቆሽሽ፣ ልብሱ መቀየር ቢፈልግ፣ ለሁሉ ነገር እሷ ላይ ጥገኛ የሆነውን ልጇን፣ ይሄም ደግሞ በደንብ አድርጎ የሚገባት ይቺ እናት የምታጠባውን ልጇን ልትረሳ ትችላለች? ለወለደችውስ ልጅ አትራራለትምን? የእናት አንጀት እንደምንለው አትራራለትምን? እውነት እላችኋለሁ ይህን ጥያቄ ሲጠይቅ ተስማምተን ሁላችንም ብንመልስ የምንለው አንድ ምላሽ ነው ብዬ አስባለሁ። ኧረ ትራራለች፣ እንዴት ሆና ትረሳዋለች ልጇን ሊሆን ይችላል የሁላችንም መልስ። የሚገርማችሁ ቀጥሎ ግን የሚናገረው ይህንን፣ ምናልባት እርሷ ትረሳ ይሆናል። እናት እንኳን ለወለደችው ልጅ ላትራራ፣ ልጇንም ደግሞ ልትረሳ ፕሮባቢሊቲ አለ። እኔ ግን አልረሳሽም ይላል። እኔን በተመለከተ ግን ሲመጣ እንዲገባሽ ፈልጌ በዚያ በሚያጓጓና በሚያሳዝን እድሜ እንኳን ሆኖ ልጇ ከሆዷ ለወጣው ልጅ፣ ለሚጠባው ልጅ ላትራራ ወይም ልትረሳ ትችል ይሆናል። እንዲህ ያለ ፕሮባቢሊቲ አለ። እኔ ግን አልረሳሽም ጽዮን ይላል። ይህ ነው መልእክቴ። እግዚአብሔር አይረሳህም፣ እግዚአብሔር አይረሳሽም።